የብራዚል ጂኦግራፊ ዝም ብለው የሚያዩት ነገር አይደለም። ሰዎች እንዴት እንደሚኖሩ ጀምሮ ሀገሪቱ በዓለም አቀፍ ደረጃ እንዴት እንደምትሰራ ሁሉንም ነገር በጸጥታ የሚቆጣጠር ነው። ከላይ ሆኖ በአማዞን ወንዝ የአየር ላይ እይታ ወንዙ እንደ ሕያው የደም ቧንቧ በአህጉሪቱ ላይ ተዘርግቶ ከሚቀጥሉት በርካታ ትላልቅ ወንዞች ተደምረው ከሚይዙት በላይ ውሃ በመሸከም ደኖችን በመመገብ ስነ ምህዳሮችን በመቅረጽ እና መንገዶች ሊደርሱባቸው በማይችሉ አካባቢዎች እንደ ተፈጥሯዊ አውራ ጎዳና ሆኖ ሲያገለግል፣ ይህ ዝም ብሎ ወንዝ አይደለም፣ ሕይወትን ራሱ የሚገልጽ ያለበዚያ ሙሉ በሙሉ ተገለው ሊቀሩ የሚችሉ ራቅ ያሉ አካባቢዎችን የሚያገናኝ ስርዓት ነው። በዙሪያው የአማዞን የዝናብ ደን መጨረሻ የሌለው ይመስል ይዘረጋል። ይህም የፀሐይ ብርሃን መሬት ለመንካት የሚታገልበት እና እያንዳንዱ ኢንች ቦታ በህይወት ለመቆየት ለመላመድ እና ለመወዳደር በሚጥሩ ፍጥረታት የተሞላበት ዓለም ይፈጥራል። ነገር ግን ይህ ሰፊ የተፈጥሮ ኃይል መገለልንም ይፈጥራል። በሩቅ ያሉ የአማዞን መንደሮች ህይወት ውስጥ ማህበረሰቦች ከዋና ዋና ከተሞች የቀናት ወይም የሳምንታት መንገድ ርቀው ይገኛሉ። ከመኪና ይልቅ ጀልባዎችን፣ ከመንገድ ይልቅ ወንዞችን እና ከዘመናዊ መሰረተ ልማት ይልቅ ወጎችን ይተማመናሉ። ይህም ከፈጣኑ ዓለም አቀፋዊ ኢኮኖሚ የተቆረጠ የሚመስል የብራዚል ስሪት ይፈጥራል። ሆኖም ግን ይህ ጂኦግራፊ ለብራዚል ተወዳዳሪ የሌለው ስትራቴጂካዊ ብልጭታ ይሰጣታል። አማዞን ከፍተኛ መጠን ያለው ካርቦን ዳይኦክሳይድን በመመጠን እና ከደቡብ አሜሪካ ባሻገር የአየር ሁኔታዎችን በመቀየር አልፎም ተርፎም በሩቅ የዓለም ክፍሎች ያለውን የዝናብ መጠን በመነካካት አንዱን እንደ አንዱ የዓለም ትልቁ የካርቦን ማጠራቀሚያ ሆኖ ያገለግላል። በተመሳሳይ ጊዜ የብራዚል መሬት ከደኑ ባሻገር ወደ ለም ሜዳዎች፣ ተራሮች እና በቀጥታ ወደ ዓለም አቀፍ የንግድ መስመሮች በሚከፈቱ ሰፊ የባህር ዳርቻዎች ይዘልቃል። ይህ ልዩነት ሀገሪቱ ጥቂት ሀገራት ሊያደርጉት በሚችሉት መንገድ እንድታመርት ወደ ውጭ እንድትልክ እና እንድትገናኝ ያስችላታል። ነገር ግን ጂኦግራፊ መቼም ቢሆን ገለልተኛ አይደለም፣ እድሎችንም ፈተናዎችንም ይፈጥራል። አንዳንድ ክልሎች የወደብ አገልግሎት፣ ለም መሬት እና የከተማ ልማት ተጠቃሚ ሲሆኑ፣ ሌሎች ግን ለመድረስ አስቸጋሪ በመሆናቸው የኢኮኖሚ እድገታቸውን ይገታሉ። ይህም ኢፍትሐዊነትን ያጠናክራል። በአማዞን እና እንደ ሳው ፖሎ ባሉ ከተሞች መካከል ያለው ርቀት አካላዊ ብቻ አይደለም፣ በአንዲት ሀገር ውስጥ የሚገኙ ሁለት የተለያዩ እውነታዎች ጥልቅ ልዩነት ይወክላል። አንዱ በተፈጥሮ የሚመራ ነው፣ ሌላኛው በኢንዱስትሪ። አንዱ በዝግታ ይጓዛል፣ ሌላኛው ደግሞ እጅግ በሚያስደንቅ ፍጥነት። ሆኖም ሁለቱም በጥልቀት የተሳሰሩ ናቸው፣ ምክንያቱም በደኑ ውስጥ የሚከሰተው ነገር ከተሞችን ይነካል።